እዚህ ጋር እንደምታዩት እኔ ከዚህ ዌብሳይት በተለያየ ጊዜ ዊዝድሮ ያደረኳቸው አማውንቶች ናቸው። በአጠቃላይ ሲደመሩ። ሰላም የዚህ ኮይን ወደ ቤተሰቦች፣ ዛሬ በዚህ ቪዲዮ እንዴት ከዚህ ዌብሳይት ቢትኮይን እና ሌሎች ክሪፕቶ ከረንሲዎችን መስራት እንደምንችልና ወጪ አደራረጉን አብረን እናያለን። የምነካቸው ቦታዎች ችግር እንዳይላችሁ በቀስት ማሳያችሁ ይሆናል። ሶስት ጋር ይሄን አይነት ኢንተርፌስ ይኖረዋል። ከስር በ24 ሰዓት ውስጥ ወጪ የሆኑ አማውንቶችን ያሳያል። የመጀመሪያ ስራችን ሳይን አፕ ማድረግ ነው። በስተቀኝ ሳይን አፕ የሚለውን እንጫናለን። ሶስት ሳይን አፕ የምናደርግባቸው አማራጮች አሉ። አንደኛ ኢሜል፣ ሁለተኛ ሎጊን ዊዝ ጉግል፣ ሶስተኛው ደግሞ ትዊተር ሲሆን እኔ ለአሁን በኢሜል እጠቀማለሁ። ኢሜል ካስገባው በኋላ ክሊክ ቱ ቬሪፋይ የሚለውን እጫናለሁ። ከዛ ከሚመጣልኝ ዊንዶ ከላይ ካለው ምስል ጋር ተመሳሳዩን ከስር ካለው ምስል በቅደም ተከተል እንመርጣለን። ስንጨርስ ኮንፍርም የሚለውን እንጫናለን። ከዛ በመቀጠል ኮንቲኒዩ ዊዝ ኢሜል የሚለውን እንጫናለን። ከዛ ቴምፖራሪ ሎጊን ኮድ ወደ ኢሜላችን ይልኩልናል። እሱን አስገብተን ኮንቲኒዩ የሚለውን እንጫናለን። ዌብሳይቱ የሚመደበው ፕሌይ ቱ ኤርን ሲሆን ጌም በመጫወት የተለያዩ ሪዋርዶችን እንድናገኝ ያስችለናል። ከነሱ ውስጥም አንዱ ቨርቹዋል ኮምፒውተር ፓወር ሲሆን ያገኘነው ቨርቹዋል ኮምፒውተር ፓወር በመጠቀም የተለያዩ ኮይኖችን ማለትም ቢትኮይን፣ ቢኤንቢ፣ ኢቴሪየም እና ሌሎችም ቶክኖችን ማይን ማድረግ ያስችለናል። አሪፍ ቨርቹዋል ኮምፒውተር ፓወር ቢውልድ ባደረጋችሁ መጠን ብዙ ቶክኖችን የመሰብሰብ እድላችሁ ከፍ እያለ ይመጣል። በዋናነት ትኩረት ማድረግ ያለባችሁ አሪፍ የሆነ ኮምፒውተር ፓወር ቢውልድ ማድረግ ነው ማለት ነው። እሱም ፓወር ቢውልድ ባደረጋችሁ መጠን አሪፍ የሆኑ ሪዋርዶችን የማግኘት እድላችሁ ከፍ እያለ ይመጣል። ቨርቹዋል ኮምፒውተር ፓወር የምናገኝባቸው 5 መንገዶች አሉ። እነሱም አንደኛ ሲዝን ሪዋርድ፣ ሁለተኛ ፕሮግረስ ኢቨንት፣ ሶስተኛ ፐዝል ኢቨንት፣ አራተኛ ሬስ ኢቨንት፣ አምስተኛ ደግሞ በርኒንግ ኢቨንት ናቸው። እነዚህ ኢቨንቶች ላይ በመሳተፍ ቨርቹዋል ኮምፒውተር ፓወሮችን ማግኘት እንችላለን። ያገኘናቸው ሁሉ ሪዋርዶች ኢንቨንተሪ ላይ የሚቀመጡ ሲሆን ክሪፕቶ ማይን እንዲያደርጉልን ስንፈልግ ከኢንቨንተሪ ወደ ማይኒንግ ሩም መውሰድ ይኖርብናል። ይህን ለማድረግ ወደ ማይኒንግ ሩም በመሄድ ክሊክ እናደርጋለን። ይህን ስናደርግ አዲስ ራንክ እና ማይነር የሚል ምርጫ ያለው ዊንዶ ይከፈትልናል። መጀመሪያ ራንክ ድራግ አድርገን ወደ ሩሙ እናስገባለን። ከዛ በመቀጠል የመረጣችሁትን ማይነር ድራግ በማድረግ ባስገባነው ራንክ ላይ ማስቀመጥ ይኖርብናል። እንደዚህ ሳናደርገው ቨርቹዋል ማይኒንግ ማሽኑ ኢንቨንተሪው ላይ የተቀመጠ ከሆነ ምንም አይነት ሪዋርድ ወይም ምንም አይነት ክሪፕቶ ማይን አያደርግልንም ማለት ነው። ከኢንቨንተሪ አውጥተን ክሪፕቶ ማይን እንዲያደርግልን ሩማችን ላይ ራንክ ላይ ማስቀመጥ ይኖርብናል። በዛ መንገድ ስናደርግ ክሪፕቶ ማይን ማድረግ ይችላል ማለት ነው። በስተመጨረሻ ሁላችንም በጉት የምንጠብቀው እንዴት ነው ከዚህ ዌብሳይት ማይን ያደረግነውን ክሪፕቶ ወጪ የምናደርገው የሚለው ነው። እንደምታዩት እኔ ከዚህ ዌብሳይት 101 ፖሊጎን ማይን አድርጌያለሁ። እሱን አሁን አብረን ወጪ እናደርጋለን። በቅድሚያ የዋሌት አይኮኑን እንነካለን። እሱን ስንነካ ማይን ያደረግናቸው ቶክኖች የሚቀመጡበት ዋሌት ይከፍትልናል። ወጪ ልናደርግ ነው ያሰብነውን ቶክን ከተዘረዘሩት ቶክኖች እንመርጣለን። እኔ አሁን ወጪ ላደርገው የፈለኩት ፖሊጎን ስለሆነ እሱን እመርጣለሁ። ከዛ ዊዝድሮ የሚለውን እጫናለሁ። ኢንተር ዋሌት አድሬስ የሚለው ቦታ ላይ የፖሊጎን አድሬስ እናስገባለን። ከዛ ከስር ክሊክ እናደርጋለን። ቀጣይ ስቴፕ የሚሆነው ዊዝድሮ ልናደርገው ያሰብነውን አማውንት ማስገባት ይሆናል። እኔ ያለኝን እንዳለ ማለትም 101 አስገባለሁ። ከዛ ዊዝድሮ የሚለውን እጫናለሁ። እዚህ ጋር ያስገባነው አድሬስ ኔትወርክ በደንብ ቼክ ማድረግ አለብን።
ልክ ያልሆነ ነገር ካለ ተመልሰን እናስተካክላለን። እኔ ያስገባሁት ልክ ስለሆነ ኮንፊርም የሚለውን ጫናለሁ። ወደ ኢሜይላችን 6 ዲጂት ኮንፊርም ኮድ ይልክልናል። እሱን አስገብተን ሰብሚት እናደርጋለን። ከ10 የስራ ቀናት በኋላ 101 ፖሊጎን ልከውልኛል እንደምታዩት። ይህንን የበለጠ ለማረጋገጥ ፖሊጎን ስካን በመክፈት ትራንዛክሽኑን ቼክ ማድረግ እንችላለን። እንደምታዩት እዚህ ላይም በትክክል መላኩን ያሳያል። ዋሌቱንም ቼክ ላድርገው። 101 ፖሊጎን መግባቱን ያሳያል። ፔመንታችንን በትክክል ተቀብለናል ማለት ነው። በቀጣይ ከዚህ ዌብሳይት ላይ ባለ ያስደርጉ የሚችሉ ምክንያቶችን አብረን የምናይ ይሆናል። ሰብስክራይብ በማድረግ ቤተሰብ መሆናችሁን አትርሱ። የዛሬው ቪዲዮ ይህንን ይመስል ነበር። ያልገባችሁ ወይም ግልጽ ያልሆነ ነገር ካለ ኮሜንት ሴክሽን ላይ ልጽፉልኝ ትችላላችሁ። እኔ ማብራሪያ የምሰጥበት ይሆናል። በቀጣይ በሌላ ቪዲዮ እስከምንገናኝ ሰላም።